የዛሬው ክላሳችን የሚሆነው ስለ ማርኬት ስትራክቸር ሺፍት ነው። ማርኬት ስትራክቸር ሺፍቱን ተውት። ማርኬት ስትራክቸር ያው እኔ ብዙ ነገሩን ማስተምራችሁ ከጊዜ ወደ ጊዜ እያያችሁ ሆነ ማለት ነው። ላይክ እኔ የማውቀውን ነገር ነው እንጂ ማስተምራችሁ የሆነ እንትን ነገር እየፈለኩ ምናምን ላላስተምራችሁ እችላለሁ። ስለዚህ አሁን ማርኬቱ ሙቭመንት አለው ብለናል። ስለዚህ ሙቭመንት የሚኖረው ምን አይነት ሙቭመንት ነው? አንዴ እንደዚህ አይነት ሙቭመንቶች ይኖራሉ ማርኬቱ ላይ ሶ ዳውን ትሬንድ በማለት እንጠራቸዋለን አይደል? ሶ የሚቀጥለው ደግሞ እንደዚህ አይነት ስትራክቸሮች ማርኬቱ ላይ ይፈጠራሉ። እነዚህን ደግሞ ምን እንላለን? አፕ ትሬንድ እንላቸዋለን። ሶስተኛው ደግሞ ማርኬቱ እንደዚህ አይነት ነገሮችን ይጠቀማል። ሶ ይሄኛውን ደግሞ ምን እንለዋለን? ሬንጅ እንለዋለን ብለናል። ስለዚህ ሶስቱንም ተምረናል። አዲስ የሚሆንብን ነገር የለም። ሶ እያንዳንዱ ማርኬት ስትራክቸር ላይ ስዊንግ ሎው እና ስዊንግ ሃይ የምንለው ኤሪያ እንዴት ነው የምናወጣው? ወይም ደግሞ የትኛው ነው ስዊንግ ሎው የትኛው ነው ስዊንግ ሃይ ብለን እናወጣለን በፕራይስ አክሽን ህግ መሰረት ማለት ነው። ሶ በፕራይስ አክሽን ህግ መሰረት እነዚህ ነገሮች ስናወጣቸው ሙሉ በሙሉ የትኛው ነው ስዊንግ ሃይ የትኛው ነው ስዊንግ ሎው የሚለውንም በደንብ የምናይ ነው የሚሆነው ማለት ነው። ለምሳሌ ማርኬቱ ከዚህ አካባቢ ላይ ተነስቶ ወደዚህ አካባቢ ላይ ሙቭ እያደረገ ነው ብንበል፣ ስለዚህ እዚህ አካባቢ ላይ ተነስቶ ወደ ላይ እየወጣ ነው። ስለዚህ ማርኬቱ ምን እያደረገ ነው? ስትራክቸር ፈጥሮ ወደ ምን እየሰራ ነው? ወደ አፕ ትሬንድ እየሰራ ነው ማለት ነው። ስለዚህ ማርኬቱ ከዚህ ጋር ተነስቶ ወደ ላይ በሚወጣበት ጊዜ ላይ ይሄኛውን ምን በማለት እንጠራዋለን? አፕ ትሬንድ። ስለዚህ የመጀመሪያው አፕ ትሬንድ ሙቭመንታችን ይሄን ይመስላል። ማርኬቱ ምን እያደረገ ነው? ከዚህ ጋር ተነስቶ ወደ ላይ እየወጣ ነው ማለት ነው። ስለዚህ በዚህ ሰዓት ላይ ስዊንግ ሃይ እና ስዊንግ ሎው በማለት እናስቀምጣቸዋለን ማለት ነው። ሶ የመጀመሪያው ስዊንግ ሃይ የምንለው ከዚህ ላይ ጀምሮ ወደ ሃይ የሚወደው ስዊንግ ሃይ ብለን እናስቀምጠዋለን ማለት ነው። ኤስኤች ብላችሁ ለመያዝ ሞክሩ እናንተ። ሶ ስዊንግ ሃይ ስንሰጠው እዚህ አካባቢ ላይ ማርኬቱ ምን እያደረገ ነው? ሃይ አለው ማለት ነው። እዚህ አካባቢ ላይ ግን ገና ማርኬቱ የጀመረበት ኤሪያ ስለሆነ እቺኛዋን በስዊንግ እንይዛታለን ማለት ነው። በኤስ እንይዛታለን። ሶ ከዚህ አካባቢ ተነስታ ስዊንግ አይሰራ። ሶ ቀጣይ ወዴት ነው የሚሄደው? ስዊንግ ሎው ይሰራል ማለት ነው። ሶ ስዊንግ ሎው እና ስዊንግ ሃይ ካልገባችሁ ደግሞ ማርኬቱ ሙሉ በሙሉ በምን እናስረዳዋለን? በሃየር ሃይ እና በሃየር ሎው መስራት እንችላለን። በጣም ኢዚ ነው። ሶ ያ ማለት ከዚህ በፊት ሃይ እንለውና እዚህ አካባቢ ላይ ማርኬቱ ሃይ ብሎ ጀመረ። ከዚህ አካባቢ ላይ ማርኬቱ ሃይ ብሎ ከጀመረ በኋላ ሃየር ሃይቱ ጋር ነው የሰራው። እዚህ አካባቢ ላይ ሃየር ሃይ ተሰራ። ሃየር ሃይ ተሰራ ማለት እዚህ አካባቢ ላይ ምን አለ ማለት ነው? ይሄኛው ሳፖርት ነው፣ ይሄኛው ሬዚስታንስ ነው ማለት ነው። ስለዚህ ይሄኛው ሬዚስታንስ ከሆነ ሃየር ሃይ ከሰራ በኋላ ይሄኛው ኤሪያ ምን ይባላል ማለት ነው? ሃየር ሎው ይባላል። አሁንም በስሙ አይደለም የምነግራችሁ፣ ሃየር ሎው ይባላል። ሶ ከዚህ በኋላ ያሉትን እንግዲህ ሙሉ በሙሉ ሃየር ሃይ እና ሃየር ሎው በማለት እንጠራቸዋለን ማለት ነው። እዚህ ጋር ያሉትን ሙሉ በሙሉ ሃየር ሃይ እና ሃየር ሎው ብለን እንጠራቸዋለን እዚህ ጋር የተቀመጡትን። ስለዚህ ይሄኛውን ቦታ መጣና እዚህ አካባቢ ላይ ስትራክቸሩን ሃየር ሃይ የቱ ጋር አለ? እዚህ ጋር አለ። ሶ ሃየር ሃይውንም ድጋሚ እንድገምለት እዚህ አካባቢ ላይ አለ። ሶ እነዚህ በሙሉ ሃየር ሃይ ናቸው። ማርኬቱ ምን እያደረገ ነው? አዲስ ሃይ እየፈጠረ ነው የሚሄደው። ወዴት? ወደ ላይ። ወደ ታች አዲስ ሃይ ሎው እየፈጠረ ነው አይደለም። ከቅድሙ ሎው ያነሰ ሎው ነው እየፈጠረ ያለው ማለት ነው። ሎው ማለት ምንድነው? ማርኬቱ የሄደበትና የተመለሰበትን ኤሪያ እናየዋለን ከጊዜ ወደ ጊዜ። ያ ማለት ለምሳሌ ሎው የምንለው ማርኬቱ የመጣበት የዛሬው ዝቅተኛው ቦታ እንደማለት ነው። ዝቅተኛው ቦታና ከፍተኛው ቦታ ነው። ሶ እነዚህን ቦታዎች ደግሞ ስናያቸው እዚህ አካባቢ ላይ ማርኬቱ ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው እየሰራ ሲሄድ ምን እየሆነ ነው የሚሄደው? ወደ ላይ እየቀጠለ ነው። ያኔ ምን ብለን እንጠራዋለን? አፕ ትሬንድ እንለዋለን። ሶ አይሲቲ ኮንሰፕት ላይ አንድ ነገር ልጨምርላችሁ። ሶ ይሄ ቦታ እንደዚህ አይነት ነገር እየጨመረ ወይም ደግሞ እየሰበረ በሄደ ቁጥር ይሄን ቦታ ምን እንላለን? ብሬክ ኦፍ ስትራክቸር በማለት ስም እንሰጠዋለን። ይሄን ቦታ ብሬክ ኦፍ ስትራክቸር በማለት ስም እንሰጠዋለን ማለት ነው። ሶ ይሄኛውን ቦስ በማለት እናስቀምጠዋለን። ሶ ቦስ ማለት ምንድነው? ብሬክ ኦፍ ስትራክቸር ማርኬቱ እየቀጠለበት ነው፣ እየሄደ ነው፣ ወደፊት እየሄደ ነው ብለን ለማውጣት ይሆነናል ማለት ነው። ስለዚህ ለምሳሌ እነ ሱዳን ቅድም አይታችሁ ከሆነ እንትን እያደረጉ ነበር። ማርኬቱ እየወረደ ሲመጣ ምን እያደረጉ ነበር? ብሬክ ኦፍ ስትራክቸር እያወጡ ነበር። ይሄ ስለ ኮንሰፕት ጉዳይ አይደለም፣ ስለ ኮንሰፕት አይደለም። ብዙ ሰዎች ይሄን ብሬክ ኦፍ ስትራክቸር ስንጠቀመው ምንድነው የሚሉት? እዚህ አካባቢ ላይ እንግዲህ እንደምታዩት ሃየር ሃይ እና ሃየር ሎው ማርኬቱ እየሰራ በሚሄድበት ጊዜ ይሄ ስትራክቸር ዝም ብሎ ከመሬት የመጣ አይደለም። ለምሳሌ ጎልድ ላይ እንግባና ጎልድ የዛሬው ሁኔታችንን እስቲ ለምሳሌ ወርደን እንቃኘው። ምክንያቱም እነዚህ የምናወራቸው ነገሮች አሉባልታ ወይም ዝባዝንኪ አይደሉም አይደል እንዴ?
ሶ እንውረድና ይሄ ስትራክቸር ማለት ለምሳሌ ወደ 5 ሚኒትስ ስንወርድ ምን አይነት ስትራክቸር ነው የምናገኘው? ሙሉ በሙሉ ማርኬቱ የሆነ አይነት ስትራክቸር እየሰጠን ይሄዳል ማለት ነው። ስለዚህ እነዚህ ስትራክቸሮች ማርኬቱ ኮንቲኒቲ እንዳለው እያሳዩን የሚሄዱ ናቸው ማለት ነው። ለምሳሌ ከዚህ አካባቢ ላይ ተነሳው አሁን ኦኬ ይሄኛው የሎወር ስለሆነ እንደውም እንተውና ይሄኛው የሎወር ስለሆነ እንተውና እቺኛዋን በደንብ እዩልኝ። ሶ ማርኬቱ ከዚች አካባቢ አለ እዚህ አካባቢ ላይ ተነሳና እዚህ አካባቢ ላይ መጣ። ሁለተኛ እዚህ ጋር መጣና ከዛ በኋላ ወዴት ሄደ? ወደዚህኛው ሄደ። ከዛ የዚህኛው ጋር መጣና አሁን ደግሞ ወደዚህ ሄደ። አሁን የምናወራው ስትራክቸር ማለት ሙሉ በሙሉ ይሄ ነው። አሁን ይሄን ቦታ እስቲ ስም አውጡለት ወይም ደግሞ ቀጥሉበት ብንል ይሄኛውን ምን ብለን ነው የምንጀምረው? ኤች ብለን እንጀምራታለን ይሄን ስትራክቸር ማለት ነው። ስለዚህ እቺኛውን ስትራክቸር ኤች ብለን ከቀጠል ይሄኛው ደግሞ ምንድነው ማለት ነው? ሃየር ሃይ ነው። ሶ ማርኬቱ ከዚህኛው ስትራክቸር ላይ ሰብሯል። ሶ አዲስ ስትራክቸር ፈጥሯል። ስለዚህ ሃየር ሃይ ፈጠረ ማለት ነው። ስለዚህ ቀጣይ የሚመጣው ምንድነው እዚህ ጋር የሚሆነው? እዚህኛው ሃየር ሎ ነው የሚሆነው። ስለዚህ እዚህ አካባቢ ላይ ያለው የማርኬቱ ሙሉ በሙሉ የሃየር ሎ ማርኬት ሙቭመንት ነው የሚኖረው ማለት ነው። ስለዚህ በደንብ ይታያል። ከዚህኛው ጀምሮ ደግሞ አሁን ምንድነው ኤክስፔክት የምናደርገው? ማርኬቱ እዚህ ጋር መያዝ ካቃተን የቱ ጋር ነው መያዝ የምንችለው ማለት ነው? እዚህ አካባቢ ላይ አንድ ስትራክቸር አለን ብያቸዋለሁ። ስለዚህ ይሄን ስትራክቸር ምን በማለት እንጠራዋለን? ቦስ ብሬክ ኦፍ ስትራክቸር። ማርኬቱ ብሬክ ኦፍ ስትራክቸር የፈጠረበት ቦታ ነው ማለት ነው። ስለዚህ ብሬክ ኦፍ ስትራክቸር እዚህ ጋር ከተፈጠረ ምንድነው የሚፈጥረው ማለት ነው? ማርኬቱ ሙቭ አረገ ማለት ነው። ስለዚህ ምን እንጠብቃለን? ሌላ ሃየር ሃይ እንጠብቃለን ማለት ነው። እዚህ ጋር ኤችኤች ይሄው ሃየር ሃይ ፈጠረ ማለት ነው እዚህ ጋር። ሶ እዚህ አካባቢ ላይ ሃየር ሃይ ከፈጠረ በኋላ አሁን ደግሞ ኤክስፔክት የምናደርገው ምንድነው? ሃየር ሎ ነው። ሶ ሃየር ሎ ደግሞ ፈጠረ። ሶ ሃየር ሎ ማለት አሁን ማወቅ ያለባችሁ ነገር ከዛ በኋላ ቀጥሎ ይሄኛው ኤሪያ ደግሞ ቦስ ፈጠረ ማለት ነው። አሁን ማርኬቱ እንደቀጠለበት ሶ ቦስ መፈጠሩ ምንድነው? ብሬክ ኦፍ ስትራክቸር እንዲታወቅ ነው ያደረገው ማለት ነው። ወይም ደግሞ ማርኬቱ እንደሚቀጥል እዚህ አካባቢ ላይ ማርኬቱ እየቀጠለ እንዳለ ያሳውቀናል። ሶ አሁን እንድትረዱት የምፈልገው ይሄን ነው። የመጀመሪያው ከዚህ አካባቢ ተነስቶ ወደዚህ የሚወጣው በጣም ረጅሙ ምንድነው የሚባለው? ይሄኛው ኢምፐልስ ይባላል አይደል? ኢምፐልስ ማለት ማርኬቱ ራን እያደረገ ነው ስትሮንግ ነው ማለት ነው። ሶ ሁለተኛው ደግሞ ምንድነው የሚሆነው? ተምራችኋል አይደል? ሶ ይሄኛው ከዚህ ወደዚህ የሚመለሰው ደግሞ ኮሬክሽን ወይም ደግሞ ፑልባክ ይባላል። ይሄኛው ፑልባክ ይባላል ማለት ነው። ሶ ይሄኛው ነው ፑልባክ። ለምንድን ነው የመጣው ፑልባኩ? ማስተካከያ ነው። ሙሉ በሙሉ ማስተካከያ ነው። ማርኬቱ ለማስተካከል ነው የሚመጣው ማለት ነው። ሶ የመጀመሪያው ኢምፐልስ አደረገ፣ የሚቀጥለው ላይ ፑልባክ ሰራ፣ ማርኬቱ ቀጥለው ወደ ላይ ፓምፕ አደረገ ማለት ነው። ይሄኛው በምን ጊዜ ነው? በዳውን ትሬንድ ጊዜ በአፕ ትሬንድ ጊዜ። ምክንያቱም ወዴት እየሄደ ነው ማርኬቱ? ከዚህ አካባቢ ላይ ሙሉ በሙሉ ሰብሮ ምን እያደረገ ነው? አፕ ትሬንድ እየሰራ ነው። አፕ ትሬንድ እየሰራ ነው ማለት ነው። ሶ ከዚህ አካባቢ ላይ ተነሳ ማርኬቱ ሙሉ በሙሉ ወደ ላይ ሄደ፣ አፕ ትሬንዱን ሰራ፣ ቀጠለበት። አያችሁት አይደል? ስትራክቸራችን ይሄን ይመስላል። ሶ ከዚህ አካባቢ ላይ ተነሳ፣ ይሄኛውን ሰራ፣ ይሄኛውን ቀጠለበት፣ ይሄኛውን ሄደ። ሶ ይሄኛውን በኤሌት ዌቭ ላይ የምንላቸው ስትራክቸሮች አሉ። ሶ ማርኬቱ ከዚህ ጋር ሲመጣ ዌቭ 1 እንለዋለን። ሶ ዌቭ 2 ይሄኛው ደግሞ በጣም ረጅሙ ዌቭ 3 ነው። ይሄኛው ዌቭ 4 እና ይሄኛው ዌቭ 5 ነው ረጅሙ የሚሆነው ማለት ነው። ሶ እነዚህም በዌቭ እየከፋፈልን ነው የምናያቸው። ሶ እኔና እናንተ በጣም ኤሌት ዌቭ ላይ የምንጠብቀው ረጅሙን ዌቭ ነው። ረጅሙ ዌቭ ማለት ይሄኛው ዌቭ ማለት ነው። ዌቭ 1 ካለቀ በኋላ ዌቭ 2 ሲመጣ ዌቭ 2 ነው ይሄኛው የሚቀጥለው እዚህ ጋር ዌቭ 2 ነው የሚሰራው። ሶ ይሄኛው ዌቭ ካለቀ በኋላ ሙሉ በሙሉ እዚህ ጋር ባይብለን ይሄን መውሰድ ከዛ እንቀጥልና እዚህ ጋር ባይብለን ይሄን መውሰድ ነው የሚሆነው። ኤሌት ዌቭ ማለት ያ ነው ጋይስ። በጣም ረጅሙን እንድትይዙት ያረጋችኋል። የትኛው ዌቭ ላይ እንዳለን ያሳየናል ማለት ነው። ስለዚህ አሁን ስትራክቸራችን ሙሉ በሙሉ የአፕ ትሬንድ ጊዜ ምን እንደሚመስል ገብቷችኋል ብዬ አስባለሁ። እንውረድና ከዛ በኋላ እንትን ላይ እንመለስና አሁን እየተማርንበት የነበረበት ኤሪያ ላይ እንመለስና ቢትኮይን ላይ ቲንክ ቢትኮይን አይደል አሁን እያየን የነበረው? እሺ እንመለስና እዚህ አካባቢ ነን ያለነው ማርኬት ስትራክቸርን እያየን። ስለዚህ ሃየር ሎዋችንን በደንብ እያሳየልን ነበረ። ሶ አሁን ደግሞ ይሄኛው ራሱ ማርኬት ስትራክቸራችን ማርኬቱ ወዴት ሲሄድ ወደ ታች ሲወርድስ እንዴት ነው የሚሆነው? አያችሁት? ወደ ታች ሲወርድስ እንዴት ነው የሚሆነው? እንደዚህ አይነት ስትራክቸር እየሰጠን ነው ማርኬቱ የሚቀጥለው። ሶ ይሄንስ ምን እያልን ነው የምንጠራው ነው? ሶ አሁን እያንዳንዱ መጥራቱ ብቻ አይደለም
ስትራክቸራችን እያንዳንዱ መጥራታችን ብቻ ሳይሆን ይሄኛው ሙሉ በሙሉ ለሴል የምንወክለው ስለሆነ እንደዚህ ሊያዝላችሁ ሶ ማርኬቱ ከዚህ አካባቢ ላይ መጣና እቺኛዋን ኤሪያ ሙሉ በሙሉ እየወሰዳት ነው እንበል ሶ ይሄኛውን በሎ ነው የምንይዘው ማለት ነው አሁን ደግሞ የሎወር ሎ እና ሎወር ሃይ ነው እየጠራን የምንሄደው ሶ ይሄኛው ሎ ብለን ከጠራ ነው ይሄን ኤሪያ የሚቀጥለው ኤሪያ ደግሞ ይሄኛው ኤሪያ ነው የሚሆነው ሶ ይሄኛው ኤሪያ ሃይ ነው ያያችሁት ነው ዝቅተኛው ኤሪያ ይሄ ነው ዝቅተኛው ኤሪያ ይሄ ነው ከዝቅተኛው ደግሞ ከፍተኛው ይሄ ነው የዝቅተኛው ከፍታ ማለት ነው ሶ ያቺን ቦታ ሎወር ሃይ እያልን እንጠራታለን አያችሁት እቺኛዋን እንመጣና በላይ በኩል ያሉትን ሎወር ሃይ እንላለን ስትራክቸሩ ሃይ እየሰራ ነው ምክንያቱም ምንድነው ማርኬቱ ወደ ታች የሚወርድበት ቦታ ላይ ስትራክቸሩን ግን እያስተካከሉት ወደ ላይ የሚመለሱት እነዚህ ስለሆኑ ማለት ነው ዳውን ትሬንድ እንለዋለን ማለት ነው ሶ ይሄኛው ሙሉ በሙሉ የዳውን ትሬንድ ሙቭ ነው የሚሆነው ሶ በታች በኩልስ ምንድነው የምንለው ሎወር ሎ ማለት ከዚህ በፊት ያልነበረ ሎ ከዚህ ጋር ተነስቶ ወደዚህ ሲወጣ ሌላ ሎ ነበር አልነበረም ሶ ከዚህ ጋር ተነስቶ ወደዚህ ሲመጣ ሌላ ሎ አለ የለም ሶ ይሄኛው አዲሱ ሎ ነው ማለት ነው ሶ ይሄኛው ሎ ከዚህ ቀጥሎ ደግሞ አሁንም ያለው ደግሞ ሌላ ሎ የትኛው ነው ይሄኛው ሎ ነው ከዚህ በፊት ሎ የለውም ማለት ነው ሎ ማለት ዝቅተኛው ኤሪያ ማለት ነው ሶ እነዚህ ዝቅተኛ ኤሪያ ላይ ምንድነው የምናገኘው ይሄው እዚህ ጋር ማርኬት ኮንቲኒቲ እንዳለው ያሳየናል ማለት ነው አያችሁት ማርኬቱ ኮንቲኒቲ እንዳለን ያሳየናል በምን በቦስ አሁንም በደንብ ተገንዘቡት በቦስ እንደ ማርኬት ስትራክቸር ማርኬቱ ላይ የሚያበላ ነገር ትልቅ ነገር የለም ባይዘ ማርኬት ስትራክቸርን ማወቅ ነው ከምንም በላይ ትሬደር ከሆናችሁ መቼም ሁሌ የሚፈትናችሁ ነገር ስትራክቸሩን ማወቅ ሲያቀታችሁ ነው ሶ ዳውን ትሬድ ይሄን ይመስላል አፕ ትሬንድ ይሄን ይመስላል ሶ ሎ ፈጠረና ማርኬቱ ስትራክቸሩን ከፈጠረ በኋላ ምን ያደርጋል ነው ሙሉ በሙሉ ይሄን ይመስላል ማለት ነው አያችሁት ቀላል ነው አሁን እንመለስና ጎልድ ላይ እንግባ ጎልድ ላይ ለምሳሌ ዛሬ የተፈጠረውን ነገር እንየው ምክንያቱም ሩቅ ከምንሄድ ማለት ነው ስለዚህ ዛሬ የተፈጠረውን ነገር ስናየው እንዴት ነው ይሄ ስትራክቸር ዝም ብሎ ነው የመጣው ወይስ ምን አይነት ስትራክቸር ይዞ ነው የሚለውን በደንብ የምናይበት ነው የሚሆነው ማለት ነው ከላይ ጀምረን ወደ ታች እንወርዳለን ስለዚህ አሁን ስትራክቸሮች ፒክ ሲደረጉ ከላይ ነው የሚያዙት እስከ ታች ድረስ ላንወርድ እንችላለን አይደል ሶ ይሄኛው ኤሪያ ከዚህ አካባቢ ላይ መጣ ይሄኛው ስትራክቸር ተፈጠረ ከዚህ አካባቢ ላይ መጣ ይሄኛው ስትራክቸር ተፈጠረ ከዚህ አካባቢ ላይ መጣ ይሄኛው ስትራክቸር ተፈጠረ ከዛ እዚህ ጋር መጣ ይሄኛው ስትራክቸር ተፈጠረ አያችሁት እቺኛዋ ባቅሟ እንትን ሆና ወደ ታች ወረደች ማለት ነው ሶ ይሄን ነው የሚያሳየኝ ይሄ ማለት ስትራክቸሩ ሙሉ በሙሉ እየቀጠረ መሄዱን ነው የሚያሳያችሁ ማለት ነው ስለዚህ አሁን እዚህ ቦታ ላይ እንግዲህ አይታችኋል ሶ ይሄን ቦታ በትክክል ጎበዝ ትሬደር ከሆናችሁ ፒክ ያረጋችሁ ኦኬ ማርኬቱ እየወረደ ነው ብላችሁ ተወስዳላችሁ ማለት ነው በማን መሰረት በቦስ መሰረት ብሬክ ኦፍ ስትራክቸር ሲሰብር እኔም ወስደውና የኔን ስትራቴጂ ካያችሁት ምንድነው ማረገው ይሄን ኤሪያ ሰብሮ ከወረደ ኦኬ ማርኬቱን እየጠበቅኩት የነበረው እዚህ ጋር ነው እያልኩኝ ራሴን አስኬዳለሁ ማለት ነው ኦኬ አሁን ቀጠልንበት ስለዚህ አሁን ቀጣዩ ምንድነው ብሬክ ኦፍ ስትራክቸር ይሄኛውን ቀጥሎ መግባት ነው ማለት ነው ይሄኛው ምንድነው ቦስ ነው ሶ ከዚህ በፊት የነበረውን ትሬንድ ሰብሮታል አልሰበረም ሰብሮታል ካንዲዴት ሲቆ እሺ ሁለተኛ ማርኬቱ ተዘግቶ ነበር እዚህ አካባቢ ላይ ትናንት ተከፈተ ወደ ላይ ሶ ሲከፈት ምን ተፈጠረ ማርኬቱ ተመልሶ መጥቶ ብሬክ ኦፍ ስትራክቸሪንግ ሰበረው ስለዚህ ምን ማድረግ ነበረብኝ እዚህ አካባቢ ላይ ሴል መግባት ነበረብኝ ሴል ገብቼ የማታውን ትሬድ ይወጣውት ከዚህ ጋር ነው ነኝ አንድ ምን ስለሰበረ ብሬክ ኦፍ ስትራክቸርን ስለሰበረ ምክንያቱም ስትራክቸሩ ወደ ታች እየወረደ ስለሆነ ማለት ነው አሁን ቀጠለበት ስትራክቸራችን ሶ ስትራክቸራችን በመጣ ቁጥር ቦስ በየት በኩል ነው የሚመጣው ቀደም በላይ በኩል የሚመጣው አሁን በታች በኩል ነው የሚመጣው ማለት ነው አያችሁት ብሬክ ኦፍ ስትራክቸር እዚህ ጋር ነው የሚፈጠረው ሶ ምን እያሳየን ነው ማርኬቱ ወደ ታች እንደሚወርድ ኮንቲኒቲ እንዳለውና እንደሚሄድ ነው እያሳየን ያለው ማለት ከዚህ ጋርም ተነስቶ መጥቶ ይሄኛውን ኤሪያ ሲሰብረው ሙሉ በሙሉ እንደምታዩት ከዚህኛው ኤሪያ ላይ መጥቶ ሲሰብራት ይሄው ሙሉ በሙሉ እንደዚህ ያሳያል ማለት ነው ሶ ኤክስቴንሽን የሚባል አለ በኤሌት ዌቭ ላይ ሶ እነሱን እዛ ጋር ሲደርሱ በደንብ እናወራበታለን ሶ ይሄ ማርኬት ምን ነበር ማለት ነው ሙሉ በሙሉ ዳውን ትሬንድ ነበር ማለት ነው ለምሳሌ አንድ የተማረ ሰው ምን ያደርጋል ሙሉ በሙሉ አንዱ ትሬድ ቢያልፈው 300 እና 200 ፒፕስ ግን አያልፈውም ማለት ነው አያቱት የምናወራው ያው ዘበትና ስለ ትምህርት ስለሆነ አይደለም ስትራክቸሩን እያሳዩአችሁ የወሰድኩትን ትሬድ እያሳዩአችሁ ስለሆነ በደንብ ይገባችኋል ብዬ አስባለሁ ሶ አሁን ይሄኛው ዳውን ትሬንድ ተፈጠረ ሶ ብሬክ ኦፍ ስትራክቸር ተፈጥሮ ዳውን ትሬንድ ምናምን እንዴት አይተን እንደምንገባው በደንብ አይታችሁታል
ሶ እነዚህ ነገሮች ፒክ የሚደረጉና አንደርስታንድ የሚደረጉ ናቸው። ስለዚህ እነዚህ ነገሮች ይዛችሁ ቀጥሉበት፣ ሉዝ እንዳታረጉበት። ዳውን ትሬንድ በደንብ ማርኬት ስትራክቸር ሺፍትን በደንብ ቼክ አድርጓቸው። ሶ በዚህኛው ኤሪያ ላይ እንደምታዩት ይሄ ረጅሙ ኤሪያ ምን በማለት እንጠራዋለን? ይሄኛውን ኤሪያ ሙሉ በሙሉ ይሄኛው ኤሪያ ምን ይባላል? ኢምፐልስ ነው ይባላል አይደል? ኢምፐልስ ማለት ረጅሙ ሩጫ ማርኬቱ ወደ አለበት፣ ሴል ከሆነ ወደ ሴል፣ ባይ ከሆነ ወደ ባይ እንደማለት ነው። ይቺኛዋ ደግሞ ወደ ላይ የምትወጣዋ ደግሞ ፑል ባክ ማለት ነው። ፑል ባክ በዳውን ትሬንድ ጊዜና በአፕ ትሬንድ ጊዜ ልዩነቱን ማወቅ አለባችሁ ማለት ነው። ሶ ይሄን ይመስላል። ወደ ቢትኮይን እንመለስ። ሶ ከዚህ አካባቢ ላይ እንግዲህ እንደምታዩት ሙሉ በሙሉ ሶ ስትራክቸራችንን እያየን በምንሄድበት ጊዜ ከዚህ አካባቢ ላይ እንግዲህ አሁን የሚቀጥለው ደግሞ ምንድነው የሚሆነው ማለት ነው። አሁን በዚህኛው ኤሪያ ላይ ሁለቱ ተገናኝቷል። ሶ እዚህ አካባቢ ላይ ሲገናኙ ያለችበት ኤሪያ ግን ማርኬት ስትራክቸር ሺፍት አለች። ሶ ያ ማለት ለምሳሌ እንደዚህ አይነት ስትራክቸር ይዞ ከዛ በኋላ ማርኬቱ እንደዚህ አይነት ስትራክቸር ይፈጥርና ከዛ መውረድ ይጀምራል። ሶ ከዚህ በፊት ያልነበረውን ስትራክቸር እየሰበረ እየቀየረው እየሄደ ነው ማለት ነው። ስለዚህ አሁንም ልምነግራችሁ ነገር እነዚህ አይነት ስትራክቸሮች ይፈጠራሉ። ይሄ ስትራክቸር ደግሞ ማለት ማርኬቱ የሚቀየርበት ኤሪያ እንደማለት ነው። ሶ አሁን ማስረዳችሁ ነገር አለ። አሁን ሄድ ኤንድ ሾልደር እንላለን። በምን በፕራይስ አክሽን ዞን ላይ የምናወራው ወይም ደግሞ እኛ የምናውቀው ማለት ነው። ሄድ ኤንድ ሾልደር ማርኬቱ ፈጠረና ወረደ እንላለን፣ ወይም ደግሞ ማርኬት ሺፍት ስትራክቸር ተፈጠረ። ያ ማለት ለምሳሌ እዚህ አካባቢ ላይ እንደምታዩት ከዚህኛዋ ቁጥር ላይ እንውሰድና ሃየር ሃይ ነች እቺኛዋ ደግሞ ሃየር ነች እንበላትና ሶ ማርኬቱ ምን እየፈጠረ ነው? እዚህ ጋር ሙሉ በሙሉ ሃየር እየፈጠረ ነው ያለው። እቺኛዋን ሃየር ሎ ከዚህ ልውሰዳት፣ ምን እየፈጠረ ነው? እዚህ ጋር ሃይ እየፈጠረ ነው። ምን ሃየር ሃይ። እሺ ጥሩ፣ ሃየር ሃይውን ወሰድኩና እዚህ ጋር አመጣሁት። ሶ ሃየር ሃይ ፈጠረ። ከዚህ ጋር ተነሳ ሃይ ሃየር ሃይ ሃየር ሎ ሃየር ሃይ። ሶ አሁን እዚህ ጋር ሲመጣ ምንድነው የሚፈጥረው? አሁን ነው ስትራክቸሩ የሚቀይረው ማለት ነው። ሶ እዚህ ጋር ሲመጣ ሃየር ሎ እዚህች ጋር ያቺኛዋን ስትራክቸሯን ሲሰብራት አያችሁት? እቺኛዋን ስትራክቸር ሲሰብራት ሃየር ሎ ይፈጥራል ማለት ነው። እቺኛዋን ስትራክቸር ከተፈጠረች በኋላ ይሄኛው ኤሪያ ሎ በመባል ይቀጥላል ማለት ነው። አያችሁት? ይሄኛው ስትራክቸር ኤሪያ ተመልሶ ሎ ይባላል ማለት ነው። ይሄኛው ቦታ ሎ ይባልና ከዚህኛው ቦታ በኋላ የምናገኛት ሎወር ሃይ ይሆንና ከዛ ወደዚህ አካባቢ ሲመጣ ሎወር ሎ ይሆናል ማለት ነው። አሁን የምነግራችሁ ነገር ምንድነው? ሙሉ በሙሉ እዚህ ጋር የምናገኛቸው ስትራክቸሮች ትርጉም አላቸው። ሶ ይሄ ማለት ሄድ ኤንድ ሾልደር ነው። አሁን ሄድ ኤንድ ሾልደር ሄድ ኤንድ ሾልደር ነው። ሶ ይሄ ስትራክቸር በፓተርን ደረጃ ሄድ ኤንድ ሾልደር እያልን እንጠራዋለን። ሶ ሄድ ኤንድ ሾልደር ላይ ምን እናገኛለን? አንድ ሰው ምን አለው? ጭንቅላት አለው። አያችሁት? ጭንቅላት ማለት ሄድ ነው። ሶ ይሄ ሄዱ ነው እንበል። ከዛ ይሄ ደግሞ ትከሻው ነው፣ ጫንቃ ማለት ነው፣ ሾልደር። ይሄም ደግሞ ትከሻው ነው፣ ጫንቃው ጋር ያለው ትከሻ ማለት ነው። ለአማርኛው አስተካክሉ። ከዛ በኋላ ይሄ ነገር ትከሻ ከሆነ ይሄ ምንድነው? አንገት ነው የሚሆነው አይደል ጋይስ? ሶ ይሄ ደግሞ ኔክ ላይን ይባላል። ኔክ ላይን። አሁን አንድ ጎበዝ ትሬደር ምንድነው የሚያደርገው ማለት ነው? አስ ስትራክቸር ኦፍ ዚስ ሙሉ በሙሉ ከዚህኛው ስትራክቸር ምንድነው የሚማረው ብለን ስናይ እኔና እናንተ ትሬድ የምናደርገው እንደዚህ አይነት ነገሮች ኦፖርቹኒቲዎች ስናገኝ የሚቀጥለው ሄድ ኤንድ ሾልደር ከፈጠረ በኋላ ኔክ ላይን አለ። የቱ ጋር? እዚህ ጋር ኔክ ላይን አለው። አያችሁት? እዚህ ጋር ኔክ ላይን አለ። አንገት አውጥቷል። ስለዚህ አንገቱ በኋላ የሚፈጠረው ስትራክቸር ግን ያሳስበናል። ስለዚህ የቱ ጋር? ይሄኛው ማለት ነው። ስለዚህ ከዚህ በፊት የነበረው ስትራክቸር ተሰብሯል አልተሰበረም? በደንብ ነው የተሰበረው። አያችሁት? ይሄኛው ተሰብሯል አይደል? ከዚህ በፊት የነበረው ስትራክቸር ማለት ይሄኛው ነው። ይሄኛው ሎው ላይ ያለው ሶ ይሄኛው ሎው ሰብሮታል። ሙሉ በሙሉ ስትራክቸሩ ተቀይሯል ማለት ነው። ስለዚህ አሁን ኔክስት ሙቭ ምንድነው የሚሆነው? ማርኬቱ ይሄን እንዲሰራ እንጠብቀውና የሚቀጥለው ፖቴንሻል ሙቫችን የሚሆነው ይሄኛው ነው የሚሆነው ማለት ነው። ሶ ይሄን ኤሪያ ይነካና ይሄ ኔክ ላይናችንን ነክቶ ማርኬቱ ሲመለስ ሴል ብለን የምንገባበት ነው የሚሆነው ማለት ነው። ሶ ያ ማለት ስትራክቸሩን ማርኬቱ የሚቀይርበትን ኤሪያ ነው የሚነግራችሁ ማለት ነው። ሶ ሄድ ኤንድ ሾልደር ማለት ይሄ ነው የሚሆነው። ሶ ያ ማለት ማርኬት ሺፍት ስትራክቸር ወይም ደግሞ በአይሲቲ ኮንሰፕት ላይ ምን በማለት እንገልጸዋለን? እቺን ቦታ CHOCH ማለት ነው ቼንጅ ኦፍ ካራክተር እንለዋለን።
ቼንጅ ኦፍ ካራክተር ያለዛስ ኤምኤስኤስ እንለዋለን። ምን ማለት ነው? ማርኬት ስትራክቸር ሺፍት እንለዋለን። ሶ ሶስት አይነት ፖይንቶችን ነግሬያችኋለሁ። አንድ ፖዚሽን ላይ ተመሳሳይ ስሞች አሉት። ሶ ያ ማለት ማርኬቱ ስትራክቸሩን የሚቀይርበት ነው። ያ ማለት አፕ ትሬንድ የነበረው ሙቭመንት ወደ ዳውን ትሬንድ ሲቀየር ማለት ነው። ያ ማለት ከዚህ በፊት እንግዲህ ይሄ ነገር ወደ ላይ እየወጣ ነበረ። አሁን በሚኖረው ጊዜ ደግሞ ምን እየሆነ ነው? ወደ ታች መውረድ ጀምሯል ማለት ነው። ሶ ስትራክቸሩን ሙሉ በሙሉ ቀይሯል። የሚቀይረው ደግሞ እዚህ ጋር ነው ማለት ነው። ስለዚህ ይሄን ይመስላል አፕ ትሬንድ፣ ዳውን ትሬንድ፣ ከዛ ደግሞ ምን ሄድ ኤንድ ሾልደር ማለት ነው። ይሄን ይመስላል። እነዚህ በዚህ ይጠናቀቃል።